ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? የፈጣሪ ሰላም ከእናንተ ጋር ይሁን። እንዴት ናችሁ? በጣም ጠፍቻለሁ። ለነገሩ የጠየቀኝ የለም። ደህና ናችሁ? ያው እንግዲህ ከኢትዮጵያ መልስ ፏ ብትን ብዬ መጥቼላችኋለሁ። እንዴት ናችሁ? ተቀበሉኝ። ላይክ ሰብስክራይብ በማድረግ አሳድጉኝ። እስኪ ያው ጨርሼ ነው የመጣሁት ኢትዮጵያ ገብቼ ማለት ነው። ብር ይሁን ባዶ እና እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንኳን ይቅር በልኝሽ መላው ክርስቲያን ለታላቁ ለዐቢይ ጾም እንኳን በሰላም አደረሳችሁ። ሙስሊሞችም እንደዚሁ ሮመዳን ከሪም። የሁለታችንም ጾም አንድ ላይ ሆኗል ማለት ነው። ከአሁን በኋላ እንደዛ እየሆነ ነው የሚሄደው ማለት ነው። በተከታታይ አንድ ላይ ነው የሚሆነው እንግዲህ እና ጾሙ እንዴት ይዟቸዋል? እንደኔ በአረብ ሀገራት የምትሰሩ ጓደኞች ስራውስ እንዴት ይዟቸዋል? እኔ ጋ ደህና ነው። የእንትኗ ቀን የመጣው ጾሙ የሚገባው ቀን ማለት ነው ሮብ በ18 እና ደህና ነው። ፈጣሪ ይመስገን ቀለል ያለ ነው። እኔ እውነት ለመናገር ሮመዳን እወደዋለሁ። ምክንያቱም እንደማዳም ጋር በረከት ይዞ ስለሚመጣ ማለት ነው። እና ብዙም እንትን አይደለም። ያው በአመት አንዴ ስለሆነ እንትን የምትመጣ ገብቷቸዋል። እና ብዙም እንትን አለም። ደህና ነው ፈጣሪ ይመስገን ብዙም አይደለም። እና ይዟችሁ በርቱልኝ። እንዴት ናቸው ግን? የጠፋች እንዴት ሆንሽ የሚለኝ የለም መቼም አንድም የለም። የዩቲዩብ ተከታይ ማለት ነው በውስጥ መስመር እንኳን የሚጽፍልኝ የጠፋሽው። አሳዝናለሁ። አሳድጉኝ፣ በእናታቸው አሳድጉኝ፣ አሳድጉኝ። ያው ተመልሼ መጥቻለሁ። ተንከራትቼ ኢትዮጵያ ደርሼ ፏ ብትን ብዬ ፈጣሪ ይመስገን። ሀገራችን ያው ብዙ ነገር ቢያስፈራም የተወሰኑ ጎኑ ደግሞ አሪፍ ነው፣ አሪፍ ነው። አዲስ አበባ በተለይ በጣም ተቀይራለች፣ ፏ ብትን ብላለች። ላላ ታብባለች ማለት ነው። የሌለውን ግን ያው ታባርራለች እና በጣም አምሮባታል። የእውነት እኔ በጣም ደስ ያለኝ እና እናንተ እንዴት ናችሁ? አንዳንድ ትዝብቶች አሉ ኢትዮጵያ ውስጥ ያየኋቸው። እንደገና ደግሞ ካርጎ አድርጌያለሁ ወደ 284 ኪሎ ማለት ነው። እሱን እንዴት አርጌ በቀላሉ ማውጣት እንደቻልኩኝ ከፈለጋችሁ ኮሜንት ላይ ጠይቁኝና መልስላችኋለሁ ማለት ነው። በጣም በርካሽ ዋጋ ነው ያወጣው። እንደሚፈራ ሳይሆን ብዙ እቃዎች ነበሩ፣ አዳዲስ እቃዎች ግን እና ኢትዮጵያ እንዴት እንደነበርኩኝ ማወቅ ከፈለጋችሁ ጠይቁኝ፣ እነግራችኋለሁ። ግን ሁሉን አልነግራችሁም። እውነት ለመናገር እኔ ደስ ብሎኝ ነው የመጣው። የዛሬ 6 ዓመት ሂጄ አልቅሼ ደንብ አልቅሼ በቃ አብዱኝ በሉት። ጨርቄን አልጣልኩም እንጂ በቃ ከቁጥር ውጭ ሁኜ ነው የመጣው። ፈጣሪ አበርትቶኝ ደግሞ በ6 ዓመቴ ወደ ሀገር የገባው። ሀሳቤ የነበረው ጠቅልሎ ለመግባት ነበረ ማለት ነው። ከ6 ወር በፊት ነው ሀሳቤን የቀየርኩት። ያው የፈጣሪ ፍቃድ ሆኖ ጠቅልዬ አልገባውም፣ ተመልሼ መጣሁ ማለት ነው። እና ይሁን ጥሩ ነው፣ ጥሩ ነው። ኢትዮጵያ ጥሩ ነው። ገንዘብ ካለ ጥሩ ነው። ፏ ብትን ብላችሁ ትኖራላችሁ። ከሌለ ግን ያው የለም ነው፣ መንቀሳቀስ አይቻልም። እና ህይወት ሁሉንም እንደ አቅሜ ማለት ነው ሞካከርኩት። ምንም አይልም። ጥሩ ነው፣ ጥሩ ነው። እንደኔ ይሙላላችሁ። ለማንኛውም በዚህ ዓመት ጥሩ ነበረ። ነገሮችም ሰምረውልኝ በጥሩ ተመልሻለሁ ማለት ነው። እናንተ ደግሞ ይሄን ዩቲዩቤን ተባብራችሁ ካሳደጋችሁልኝ ገቢ ካገኘሁ ቶሎ ወደ ሀገር ይመለሳለሁ ማለት ነው። እና ብዙኝ ምን አለበት፣ አይከፈልበትም። በቃ ሰብስክራይብ አድርጉኝ፣ የሆነ ላይክ አድርጉት። የሚያስጠላ ቪዲዮ እኮ አይደለም። ላይክ ብታደርጉት ምን አለበት? ምንም የሚጎዳ ነገር የለም። በቃ ላይክ ማድረግ ነው። ከዛ ተደራሽነት ይኖረዋል ማለት ነው። እና አግዙኝ፣ ዝም አትበሉ።
የእውነት ቁም ነገር ገና አሁን ሳምንቴ ነው ደርሼ ከመጣሁ 2 ወር ማለት ነው ኢትዮጵያ ቆይቼ። ኢትዮጵያ ላይ የነበረውን ቆይታ እያንዳንዱን በዝርዝር እነግራቸዋለሁ። እንዴት እንዴት እንደነበረ ትዝብቴን፣ ምን ማድረግ እንዳለብን እዛ እንደሄድን በምን አይነት ሁኔታ መስተናገድ እንዳለብን ጥንቃቄ። እኔ እንግዲህ ሌሎቻችሁ ከኔ የተሻለ እንትን ሊኖራችሁ ይችላል። እኔ ራሴን የታዘብኩትን ማለት ነው የራሴን ትዝብት አካፍላቸዋለሁ። ወዲያው ወደ ኢትዮጵያ እንደገባ ምን ማድረግ እንዳለብን፣ ለነገሮች መቸኮል እንደሌለብን፣ ለብዙ ነገሮች ተጋላጭ እንደምንሆን እኔ በራሴ ያየሁትን ማለት ነው። በኋላ ልመጣ አካባቢ ያስተዋልኳቸውን መጀመሪያ ጊዜ የሚወስድብኝ መስሎኝ ያው ሆይ ሆይ ያልኩኝ፣ በኋላ ግን እየቆየሁ ስሄድ ነገሮችን ብዙ ነገሮች ስህተት እንዳሉ ተረዳሁኝ ከራሴ ማለት ነው። እና እነሱን ነገሮች ማወቅ የምፈልጉ ከሆነ ትዕግስት ካላችሁ ቪዲዮዎቼ መስማት የምፈልጉ ከሆነ በሚቀጥለው ቪዲዮ አዘጋጅቼ በደንብ እያንዳንዷን ፖይንት አቀርባለሁ ማለት ነው። ትዝብቴ በጣም ነው የምንቸኩለው። ልባችን ሩህሩህ ነው። እዚህ ቆይተን ታፍነን ቆይተን ስለሆነ የምንሄደው በየመንገዱ ያለው ሁሉ አንጀታችን ነው የሚበላው። እና ብዙ ነገሮችን ጥንቃቄ ማድረግ እንዳለብን ልነግራችሁ ነው። ከራሴ የወሰድኩትን ነው እንግዲህ የራሴን ልምድ ነው ላካፍላችሁ መጣው። እና ውድ ጓደኞቼ በሚቀጥለው ቪዲዮ ስመጣ ቁም ነገር በቃ ላይክ ሼር አድርጉልኝ። ምንም አይደል፣ አሳድጉኝ። ቢያንስ 2000 ልግባ። የእውነት 1800 ሰብስክራይብ ነው ያለኝ። የው 3 ዓመቴ ነው። እኔም ችላ ችላ ብያለሁ። አሁን ለመስራት እሞክራለሁ። ከእናንተ የተሻለ ሀሳብ ወይም እንትን ኖሮኝ ሳይሆን በቃ አሳድጉኝ። ምንም አይደለም። ጥሩ ሀሳብ ነው የምለውን ያመንኩበትን የማስበውን አካፍላቸዋለሁ። አይ የምትወቅሱኝም ነገር ካለ በኮሜንት ንገሩ። ከዚህችውም ቁም ነገር ሆና ደግሞ እንትን አድርገው ነበር። ምንድነው ምን ልከውብኝ ነበር? ምንድነው የሚባለው? የሆነ ነገር የሚላክበት አለ አይደለም? ምንድነው የሚባለው? ልከውብኝ ነበር፣ ረሳሁ። አንዷ ስታለቅስ ነበር። ለምን ልታዘጉብኝ ነው ብላ ማለት ነው። እኔ የሰው ቪዲዮ የለብኝም፣ ምናልባት ፎቶ ሊኖርብኝ ይችላል እና ለማንኛውም ልከውብኝ ነበር። ፈጣሪውን በስንት ስቃይ እንትን ያደረግኩት ማለት ነው። ምንድነው ሞኔታይዝ ያደረግኩት። እስኪ ተዋት በእናታችሁ። ይቺ ቪዲዮ ይቺ ትኖር በቃ። የእናንተ ቪዲዮ አልነካም፣ ፎቶችሁንም አልለጥፍም። አትላኩብኝ። ቁም ነገር ምንም ገና አንዴ እንኳ አልበላሁም እኮ። ምን ሆናችሁ ነው? ለማንኛውም በቃ እሺ፣ በሚቀጥለው ዋና ፖይንቱን ያስተምራል ምለውን ይዤ እቀርባለሁ። ተከታተሉ። ቻው፣ ደህና ሁኑልኝ።